ከአንዱ ወደ አንዱ እየተንቀሳቀስን ስንሰራ አብሮነትንና አንድነትን ያጎለብታል ብዬ አስባለሁ። ብዙ ስራዎች ሰርተናል። አቅመ ደካማዎችን ለማገዝ ብዙ ቤቶችም ሰርተናል። የቤት ቁሳቁስም ለአቅመ ደካማዎችን ሰጥተናል። እነዚህ በጎ ፈቃድ ላይ የሚሰማሩ ወጣቶች ምን ለውጥ አምጥቷል የሚለው ላይ በዋናነት እነዚህ ወጣቶች አንዱ በርቀት ሌላውን ከመፈረጅና ከመጠራጠር እንዲወጡ ነው ያደረጋቸው። ጓደኝነት፣ አብሮነትን እርስ በርስ እንዲተዋወቁ ነው ያደረጋቸው። እንደዚሁ በርቀት እየተያየ ይሄ ሰው እንደዚህ ሳይሆን አይቀርም፣ ይሄ ሰው እንዲህ ነው የሚለውን ከውጭ በሚሰማው ወሬ ከመሸሽ እርስ በርስ ተቀራርቦ አዳዲስ ጓደኞችን የማፍራት አብሮ በችግሮቻቸውም ይሁን አብሮ በሚሰሩ ስራዎች ላይ የመወያየት ባህል እየዳበረ እንዲሄድ ያደረገበት እንቅስቃሴ ነው ማለት ይቻላል። ይሄ ሌላው በዚህ በበጎ አድራጎት ስራ ውስጥ ያለፉ ወጣቶችን ካየን አካላዊና አእምሯዊ እንትናቸውን በጣም እየተቀየረ ነው የመጣው። በፊት ከነበረው አስተሳሰብ በጣም ለውጥ ነው ያመጡት። አሁን ስልጠና ሲገቡና ልክ ስልጠናውን ሲጨርሱ ያላቸው ልዩነት አንዳንዴ ይለካል ተቋሙ። በጣም በሚገርም ሁኔታ ነው ለውጥ የሚያመጡት። እንደገና ወደ ፕራክቲስ ሄደው ደግሞ ማህበረሰብ ውስጥ ገብተው ስራውን ሰርተው ሊጨርሱ አካባቢ ያላቸውን አቋም ስናይ በጣም እየተገነቡ የሚሄዱበት ሁኔታ ነው ያለው። ስለዚህ አካላዊና አእምሯዊ ብቃትን ነው የሚገነባው ይሄ አካሄድ። ሌላው ቅድም እንደገለጽ ነው አዳዲስ ባህሎችን፣ አዳዲስ ቋንቋዎችን፣ አዳዲስ የአኗኗር ዘይቤዎችን፣ አዳዲስ ከዚህ በፊት አሉ ብሎ የማይገምቷቸውን ነገሮች ኢቭን ማህበረሰቡን አንዳንዴ ከሩቅ የሚፈሩትን ነገር ቀርበው ሲያዩ ከቤተሰባቸው ምንም የተለየ ነገር እንደሌለ የሚረዱበት ሁኔታ ነው የሚፈጥርላቸው ማለት ነው። ሌላው በራስ የመተማመን ችሎታቸውን ነው የሚያዳብረው። ወደ ሰው ቀርቦ መናገር የሚፈራ፣ ከሰው ጋር ሶሻላይዝ ወይም ማህበራዊ ኑሮን አብሮ መካፈል የሚፈራ ወጣት ይህን ስልጠና ወስዶ ወደ ማህበረሰቡ ሲቀላቀል የሚፈልገውን ነገር ከማህበረሰቡ ጋር ተነጋግሮ ትክክለኛ የሆነውን ነገር ለማስጨበጥም ትክክለኛ ያልሆነውን ለማስተውም አቅም እንዳለው በራስ መተማመንን ያዳበረበት ሁኔታና ከህብረተሰቡ ጋር የተቀላቀለበት ወይም የተቀራረበበት ሁኔታ ነው የሚፈጥረው። በመጨረሻ ይሄ በጎ ፈቃድ አገልግሎት ከሁሉ በላይ መስጠትን እንዴት እንደሚቻል ያስተማረ ነው። በተለያዩ አካላት ውጤቱን ለመገምገም ጥረት አድርገናል። አንደኛው በእኛው ደረጃ ስራው ሲሰራ ድጋፍና ክትትል ይደረጋል። ሁለተኛው በተቋማችን ውስጥ በአማካሪዎች ቡድን ሱፐርቪዥን ስራ ይሰራል። ሶስተኛው ይሄን ስራ በተለያዩ አካላት ድጋፍ ይደረግ የነበረ እና እየተደረገ ያለ ስራ ነው። በዩኤንዲፒም ይሄ ስራ ድጋፍ ሲደረግ የነበረ ጥናት ተደርገዋል። ሶስተኛው በባህር ዳር ዩኒቨርሲቲ ይሄን ስራ አስጠንተናል። ኦልሞስት እነዚህ ትራንጉሌት ተደርገው ውጤቶቹን ትራንጉሌት አድርገን አግኝተናል። አንደኛው ቅድም እንዳነሳውልህ በጎ ፍቃድ ለኛ ሚንስ ነው። ትልቁ ጎላችን በጎ ፍቃድ አይደለም። በጎ ፍቃድን መሰረት አድርገን ነው አገራዊ አንድነትን፣ ማህበራዊ ትስስርን፣ ኢትዮጵያዊ እሴትን፣ አገር ግንባታን፣ ብሔራዊ መግባባትን፣ ህብረ ብሔራዊነትን የምናመጣው። ከዚህ ከበጎ ፍቃድ ጀርባ ያለው ትልቁ ዓላማችን ጎላችን እሱ ነው ማለት ነው። ከሱ አንጻር ምንድነው እንደ ትልቅ ውጤት ያገኘ ነው? እነዚህ በጎ ፍቃደኞች ላይ የአስተሳሰብ ለውጥ መጥተዋል። የአስተሳሰብ ለውጥ ምንድነው? አንድ በጎ ፍቃደኛ በፊት አንድ ቦታ አድጎ አንድ ቦታ ተምሮ አንድ ቦታ የስራ እድል አግኝቶ ኢትዮጵያን አያውቃትም። አንደኛ እነዚህ በጎ ፍቃደኞች ኢትዮጵያንን በማወቃቸው ሌሎች ክልሎችን በማየታቸው ኢትዮጵያዊ አስተሳሰብ በውስጣቸው እያደገ መጥተዋል። እኔ ኢትዮጵያዊ ነኝ፣ ሌላ ማህበረሰብም የኔው ነው፣ ሌላ ቋንቋም የራሴ ነው፣
የኔ ነው ብሎ ማሰብ ጀምረዋል። የሌሎችን ቋንቋዎችን መማር ጀምረዋል። የሌሎችን ባህል ማወቅ ጀምረዋል። ይሄ ማለት ምን ማለት ነው? የአስተሳሰብ ለውጥ ስለሌላው ማህበረሰብ፣ ስለሌላው ቋንቋ፣ ስለሌላው ሃይማኖት፣ ስለሌላው አካባቢ እነዚህ ወጣቶች ፖዚቲቭሊ ማሰብ ጀምረዋል ማለት ነው።